ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? የዕለታዊው ነጫጭር የስፖርት መረጃዎች ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። በትላንትናው ምሽት የተደረገውን የኤቨርተንና የማንቸስተር ዩናይትድ ጨዋታን በመመልከት የምንጀምር ይሆናል። ማንቸስተር ዩናይትድ በ10 በተጫወተው ኤቨርተን በሜዳው ኦልድ ትራፎርድ 1-0 በሆነ ውጤት ተሸንፏል። ኢድሪሳ ጉዌ በሰራው ጥፋት ምክንያት ባልተገባ እንቅስቃሴ ምክንያት የቡድን አጋሩን ማይክል ኪንን በጥፊ በመማታቱ ነው ዳኛው በቀይ ካርድ ከሜዳ ያሰናበተውና በርካቶች ታዲያ ጉዳዩ አስገርሟቸው ነበር። ከረጅም ቆይታ በኋላ በፕሪሚየር ሊጉ የተመለከትነው እንቅስቃሴ ነው። ከዚህም በፊትም ታዲያ የኒውካስል ዩናይትድ ተጫዋቾች ተመሳሳይ አይነት ድርጊት አድርገው ሁለቱም ከሜዳ በቀይ ካርድ ተሰናብተው ነበር። የኒውካስል ዩናይትድ ተጫዋች የነበሩት ሊ ቦዌር እና ኬሮን ዳየር በ2005 ከተጣሉ በኋላ ሁለቱም በሜዳ ውስጥ ከተደባደቡ በኋላ ዳኛ በቀይ ካርድ አሰናብቷቸዋል። አስቀድሞውኑ ታዲያ ኒውካስል ዩናይትዶች በ10 ተጫዋች ነበር ሲጫወቱ የነበሩት። ከዛ በኋላ ሁለቱም ተጫዋቾች በቀይ ካርድ ተሰናብተዋል። እንዳጠቃላይ በትላንትናው ዕለትም ኢድሪሳ ጉዌ ራሱን መቆጣጠር ባለመቻሉ የቡድን አጋሩን ማይክል ኪንን በጥፊ በመማታቱ ከሜዳ ከተሰናበተ በኋላ ኤቨርተኖች በ10 ተጫዋቾች ለመጫወት ተገደዋል። ቢሆንም ግን ኤቨርተኖች ኢድሪሳ ጉዌ በነበረበት ሰዓትም ጥሩ የሚባል እንቅስቃሴ ሲያደርግ ነበር። ከዛ በኋላም ታዲያ ኤቨርተኖች በጋራ በመታገል ወደፊትም አምርቶ በመጫወት ከረፍት በፊት ማለት ነው ጎልም ማስቆጠር ችለዋል። ከእረፍት መልስ ደግሞ ኤቨርተኖች በአብዛኛው በመከላከል ውጤት አስጠብቀው ለመውጣት ያደረጉት ጥረት ተሳክቶላቸዋል። ማንቸስተር ዩናይትዶች ከ5 ጨዋታ ቆይታ በኋላ ተሸንፈዋል። ለሻምፒዮንስ ሊግ እያደረጉት ያለው ጥረት ታዲያ በጠዋቱ አሁን ተስፋ እያጨለመባቸው ይገኛል። በእርግጥ ውድድሩ ገና ነው። ቢሆንም ግን ወደ 4ኛ ደረጃ ለመውጣት የነበራቸውን እድል ሳይጠቀሙበት ቀርተዋል ማለት ነው። ማንቸስተር ዩናይትዶች ታዲያ በትላንትናው ዕለት ኤቨርተኖች በ10 እንኳን ቢጫወቱም ወደፊት ሄደው በጋራ ተጫውተው ጎል ለማስቆጠር ያደረጉት ጥረት ብዙም አልታየምና በደጋፊዎቻቸውም ለእረፍት ሲወጡም ከእረፍት በኋላ ልክ ጨዋታም ሲጠናቀቅ ደጋፊዎቻቸው ሲጮሁባቸው ነበር። ኤቨርተኖች ወደ 10 ተጫዋቾች ከዝቅ ካሉ በኋላ ወይንም ደግሞ ኢድሪሳ ጉዌ ከሜዳ ከወጣ በኋላ ታዲያ አሰልጣኝ ሩበን አሞሪም ወዲያው ወደ አጥቂነት መዞር ሲኖርበት ወይንም ደግሞ 3-4-2-1 ፎርሜሽኑን መቀየር ሲኖርበት ያንኑ ይዞ መቀጠሉም ደጋፊዎቹ አበሳጭቷቸዋል። ዴቪድ ሞይስ ታዲያ የተቃራኒ ቡድን አሰልጣኝ ሆኖ ለመጀመሪያ ጊዜ ነው ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ሲያሸንፍ ማለት ነው። የታዲያ 18 ነጥብ እንዲያገኙና በነጥብ ከማንቸስተር ዩናይትድ ጋርም እኩል እንዲሆኑ አስችሏቸዋል። በትላንትናው ዕለት በኢድሪሳ ጉዌ በጥፊ የተመታው ማይክል ኪን የተከላካይ መስመሩን ተቆጣጥሮ በመጫወት ክለቡን ውጤታማ አድርጓል። የቀድሞ የማንቸስተር ዩናይትድ ወጣት ተጫዋች የነበረው ጄምስ ጋርነር በሜዳው ላይ ምርጥ የሚባል እንቅስቃሴን ማድረግ ችሏል። በ2022 ነበር ማንቸስተር ዩናይትድን በመልቀቅ ወደ ኤቨርተን የተዘዋወረው ጄምስ ጋርነር እና መሃል ሜዳውን በትናንትናው ዕለት በሚገባ ተቆጣጥሮት ወጥቷል ማለት እንችላለን። ከዛ በተረፈ ጆርዳን ፒክፎርድ አስገራሚ የሆኑ ኳሶችን የመለሰ ሲሆን ጃክ ግሪሊሽም ጥሩ የሚባል እንቅስቃሴ አድርጓል። ኬርናን ዱይስበሪ ሆል ደግሞ ጎል በማስቆጠር ክለቡ ውጤታማ እንዲሆን አድርጓል። ማንቸስተር ዩናይትዶች ከመረጋጋት ይልቅ መጨነቅና መርበትበትን እንዲሁም የተዳከመ የመከላከል እንቅስቃሴ ነበር በትላንትናው ዕለት ያሳዩት። ብሩኖ ፈርናንዴሽ በትላንትናው ዕለት መጥፎ የሚባል ጊዜን አሳልፏል። ጆሹዋ ዝርክዜ ለመጀመሪያ ጊዜ በቋሚ አሰላለፍ ውስጥ ገብቶ ቢጫወትም ክለቡን ውጤታማ ማድረግ አልቻለም። በዚህም በትላንትናው ዕለት ማንቸስተር ዩናይትዶች በሜዳቸው ሳይጠበቅ በኤቨርተን 1-0 በሆነ ውጤት ተሸንፈዋል። ኢድሪሳ ጉዌ ታዲያ በጠዋቱ ገና በ13ኛው ደቂቃ ነበር ከሜዳ የተሰናበተው። ዩናይትዶች 6 ኢላማውን የጠበቀ ሙከራ አድርገዋል። ኤቨርተኖች 1 ኢላማውን የጠበቀ ሙከራ ነው ያደረጉት። ከእረፍት መልስ ታዲያ ሙከራ ሲያደርጉም አልተመለከትናቸውም። ማንቸስተር ዩናይትዶች 12 ኢላማውን ያልጠበቀ ሙከራ አድርገዋል። ነገር ግን ውጤታማ መሆን አልቻሉም። 1-0 በሆነ ውጤት በሜዳቸው ኦልድ ትራፎርድ በ10 በተጫወተውና ኦልድ ትራፎርድ ላይ ማሸነፍ በሚከብደው ኤቨርተን ተሸንፈዋል። ሁለቱም ክለቦች 18 ነጥብ አላቸው። ሁለቱም ክለቦች አሁን ንጹህ ጎል ነው ያላቸው 0-0 ማለት ነው። ነገር ግን ማንቸስተር ዩናይትዶች በርካታ ጎል በማስቆጠራቸው
19 ጎል በማስቆጠራቸው የተሻለ ደረጃን ይዘው 10ኛ ላይ ተቀምጠዋል። ኤቨርተኖች 13 ጎል ነው ያስቆጠሩት። ሊቨርፑል በኔጌቲቭ 2 12ኛ ደረጃ ላይ ይገኛል። በዚህም ታዲያ የትላንትናው የእንግሊዝ ፕሪሚየር ሊግ መርሃ ግብር ተጠናቋል። ወደ ሌሎች መረጃዎች ስናልፍ መጀመሪያ ላይ የቪኒሺየስ ጁኒዮርን ጉዳይ ነው የምናገኘው። ቪኒሺየስ ጁኒዮር ታዲያ በትላንትናው ዕለት አስገራሚ ንግግር ተናግሯል። በሪያል ማድሪድ ሻቢ አሎንሶ እያለ ኮንትራቱን ማደስ እንደሚከብደው ነው ቪኒሺየስ ጁኒዮር የተናገረው። በአሰልጣኝ ሻቢ አሎንሶና ቪኒሺየስ ጁኒዮር መካከል መልካም የሚባል ግንኙነት እንደሌለ ታዲያ በጨዋታዎች ላይ ተቀይሮ ሲወጣ ስንመለከተው ነበር ቪኒሺየስ ጁኒዮርና አሁን ደግሞ አስደንጋጩን ነገር ለክለቡ ፕሬዝዳንትም ተናግሯል ማለት ነው። ኮንትራቱን ማደስ እንደሚከብደው ነው ቪኒሺየስ ጁኒዮር የተናገረው። ስለዚህ ሪያል ማድሪዶች ወይንም ቪኒሺየስ ጁኒዮርን መምረጥ ይኖርባቸዋል፣ ካልሆነም ሻቢ አሎንሶን መምረጥ ይኖርባቸዋል፣ ካልሆነ ደግሞ ሁለቱን የሚያሳርቁበትን መንገድ መፈለግ እንደሚኖርባቸው ነው የተገለጸ የሚገኘው። ዘንድሮ ቪኒሺየስ ጁኒዮር በሁሉም ውድድር ለክለቡ ታዲያ 5 ጎሎችን ያስቆጠረ ሲሆን 4 ጊዜ ደግሞ አሲስት ማድረግ ችሏል። አሁን ግን ተጫዋቹ ኮንትራቱን ማደስ እንደሚከብደው ነው በመናገር ላይ የሚገኘው። የተጫዋቹ ኮንትራት በ2027 የሚጠናቀቅ ሲሆን አሁን በርካታ ክለቦች ተጫዋቹ ላይ ፍላጎት ማሳየት መጀመራቸው ነው እየተገለጸ የሚገኘው። ሊቨርፑል እንዲሁም ማንቸስተር ዩናይትድም ተጫዋቹን እንደሚፈልጉት እየተገለጸ ይገኛል። ሌሎችም በርካታ ክለቦች ታዲያ ፍላጎት በማሳየት ላይ ይገኛሉ። በተለይ የሳውዲ ፕሮ ሊግ ክለቦችም ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ሊቨርፑሎች የቦርንሞዙን ተጫዋች አንቷን ሴሜኒዮን ለማስፈረም ፍላጎት ማሳየታቸውና ንግግር መጀመራቸውን ፍሎሪያን ፕሌተንበርግ ዘግቧል። ተጫዋቹ 65 ሚሊዮን ፓውንድ የውል ማፍረሻ አለው በጥር የዝውውር መስኮት ማለት ነው። በክረምቱ ደግሞ ይህ የውል ማፍረሻ ዝቅ እንደሚል ነው የተገለጸው። ዘንድሮ በፕሪሚየር ሊጉ በ11 ጨዋታዎች 6 ጎሎችን አስቆጥሮ 3 ጊዜ አሲስት ማድረግ እየቻለው አንቷን ሴሜኒዮ በበርካታ ክለቦች እይታ ውስጥ ይገኛል። ሊቨርፑሎች ግን ከተጫዋቹ ጋር በተያያዘ ንግግር መጀመራቸው ነው የተገለጸው። ማንቸስተር ዩናይትድ እና ቸልሲ ደግሞ የአርቢ ላይፕዚቹን ተጫዋች የአማካይ ስፍራ ተጫዋቹን አሳን ኦድሪያጎን ለማስፈረም ፍላጎት ማሳየታቸውና መልማዮቻቸውን በመላክ ተጫዋቹን እየተመለከቱት እንደሚገኙ ስካይ ስፖርት ጀርመኒ ዘግቧል። ሁለቱም ክለቦች ታዲያ የመሃል ክፍላቸውን ለማጠናከር እየተመለከቷቸው ከሚገኙ ተጫዋቾች ውስጥ አንዱ አሳን ኦድሪያጎ መሆኑን የተገለጸው። ተጫዋቹ ዘንድሮ በቡንደስሊጋው በ10 ጨዋታዎች 3 ጎሎችን አስቆጥሮ 3 ጊዜ አሲስት ማድረግ ችሏል። በአብዛኛው የ8 ቁጥር ተጫዋች ሲሆን በአጥቂ አማካይ ቦታ ላይም የተጫወተበት አጋጣሚ አለ። አሁን ማንቸስተር ዩናይትዶች ተጫዋቹን ለማስፈረም መልማዮቻቸውን በመላክ የተጫዋቹን እንቅስቃሴ በቅርበት እየተከታተሉ እንደሚገኙ ተዘግቧል። ማርሴዎች የብራይተኑን አማካይ ማት ኦራይሊን ማስፈረም እንደሚፈልጉ እየተገለጸ ይገኛል። ተጫዋቹ በአሁኑ ሰዓት በውሰት ነው ለማርሴ እየተጫወተ የሚገኘው። በ4 የሻምፒዮንስ ሊግ ጨዋታዎች ላይ ተሰልፎ ተጫውቷል። በሊግ አንድም በ4 ጨዋታዎች ላይ ተሰልፎ ተጫውቷል። በተጫዋቹ እንቅስቃሴ ደስተኛ የሆኑት ማርሴዎች ተጫዋቹን በቋሚነት በጥር የዝውውር መስኮት ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። ማት ኦራይሊ ታዲያ በቋሚነት እዛው በፈረንሳይ ሊግ 1 ሊቆይ እንደሚችል ነው የተገለጸው። ኤሲ ሚላን የክሪስታል ፓላሱን አጥቂ ጄን ፊሊፕ ማቴታን ማስፈረም ይፈልጋሉ ሲል ደግሞ ቲም ቶክ ዘግቧል። ጄን ፊሊፕ ማቴታ በክሪስታል ፓላስ ውስጥ ምርጥ የሚባል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች ውስጥ አንዱ ነው። በፕሪሚየር ሊጉ ዘንድሮ 6 ጎሎችን ማስቆጠር ችሏል። ተጫዋቹን ለማስፈረም አሁን ኤሲ ሚላኖች ፍላጎት ማሳየታቸው ነው የተገለጸው። ተጫዋቹ ታዲያ ያለው ኮንትራት በ2027 የሚጠናቀቅ ሲሆን ክሪስታል ፓላሶች የተጫዋቹን ኮንትራት ማራዘም እንደሚፈልጉ ነው ገለጸ የሚገኘው። አሁን ደግሞ ኤሲ ሚላኖች ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተዘግቧል። አርሰናልና ቼልሲ በማርሴው የ18 ዓመት ወጣት ተጫዋች ሮቢኒዮ ቫዝ ላይ ፍላጎት ማሳየታቸው እየተገለጸ ይገኛል። በተጫዋቹ ላይ ይፎካከራሉ ተብሎ ነው የሚጠበቀው። ተጫዋቹ እስከ 30 ሚሊዮን ዩሮ እየተገመተ የሚገኝ ተጫዋች ነውና ይህንን ተጫዋች በቀጣይ የዝውውር መስኮት ለማስፈረም ሁለቱ ክለቦች ጥረት ያደርጋሉ ተብሎ ነው የሚጠበቀው። የ18 ዓመቱ ተጫዋች ታዲያ ዘንድሮም 14 ጨዋታዎች ላይ ተሰልፎ መጫወት ችሏል። 4 ጎሎችን ማስቆጥሮ 2 ጊዜ አሲስት ማድረግ ችሏል። ገና ወጣት ተጫዋች ነውና ይህንን ተጫዋች ለማስፈረም ሁለቱ ክለቦች ፍላጎት ማሳየታቸው ተዘግቧል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጠር ያለ መረጃ በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።